ኖርማል ቪዲዮ አይደለም፣ ፕሮሞሽን ነው። እሺ ጊዜ ነው እንዴ መናገር ያለብኝ? ወይኔ እያለቀስሽ ነው እንዴ? ነው ዴ በጣም ኩል አውቀሽ ነው የምርሽ ነው እንዴ? ኧረ እኔ አልነካሁሽም። ምን ሆነሻል ኮኪ? የምርሽ ነው? ሃይ እንዴት ናችሁ? ዛሬ ናቲን ፕራንክ ላደርገው ነውና ባለፈው ላይክ ቪዲዮ እንሰራለን ምናምን ተባብለን አልተመቸኝም ነበር ቀርቻለሁ እና ዛሬ ተናዷል በጣም አይ ነው እና ግን ፕራንክ ላደርገው ነው እና አሁን እየጠበቅኩት ነው እንዴት እንደሚሆን እናያለን። ምን ናደድ ይመስለኛል እንጂ ናቲ እንዴት ነሽ? አይ ምን አይነት ቪዲዮ ልንሰራ ነው የመጣነው? ምን ሆነ ነው? አይ ምን አይነት ቪዲዮ ሰርቼ ሊድ እኔ ቸኩላለሁ ማለት ምን እንደምትቸኩለው ቪዲዮ ልንሰራ መስሎኝ። አይ ለራስሽ ቪዲዮ ሲሆን ብቻ ነው አንቺ አስቸኩለሽ ምናምን ሰው የምትጠሪ ነው። ይሄ እኮ አንድ ላይ ነው የምንሰራው አንድ ላይ ነው። ምን አይነት ቪዲዮ ነው? እሺ ሰርተን ይበቃ እኮ እንኖርበታለን ብቻ አንፈልገው። ሲጀመር ለምዶ ሰላም ያላልከኝ እንዴ ነው? ሰላም ምልሽ ጠብቀሽ ነበር ስመጣ እና መምጣቴንም አመስግኝ። በነገራችን ላይ ማለት በጣም ይደብራል እውነት። አረ ናቲ ደግሞ ይቅርታ አልኩህ አይደል? በይቅርታ የሚሆን ነገር አይደለም። በነገራችን ላይ በጣም ብዙ ነገር ነው ያጣሁበት። እንሰራለን ብለሽ ጠዋት ነው አልመጣም ያልሽኝ። እኔ ኬት ሰው ማገኝ ይመስልሻል? በዛ ሁኔታ ላይ ጥለሽኝ ሄደሽ አይደብራል? ነገራችን ላይ ብዙ ማውራት አይደለም። እንዴት እንደሆነ ነግሬሃለሁ። ለክ እንዴት እንዳልተመቸኛል እኮ ቀደም ብለሽ መናገር ትችይ ነበረ። ማታ ላይ አሁን ብትነግሪኝ ኖሮ እኔ ሌላ ሰው መፈለግ እችል ነበረ። ግን ጠዋት ደውለሽ እንደዛ ማለትሽ ለኔ በጣም ደብሮኛል። እንገርሽ እውነቴን ነው የምልሽ። አዎ ይቅርታ አልኩህ እኮ ናቲ። ላይክ ቢመቸኝ ኮርስ የጋራ ጥቅም ነው መምጣት አለብኝ። ሲጀመር ለዛ ማድረግ አልነበረብኝም። ልክ ነህ፣ ግን ይቅርታ አድርጌያለሁ እና አሁን ወደ ሙድ በቃ መስራት አለብን ቪዲዮ። ግን ቢያንስ እንኳን ምክንያት ይሄ ነው ማለት አለብሽ። ገባሽ? አዎ ላይክ እኛ ፕሮሞሽን ነበር ነግሬሻለሁ እኮ ያንን ፕሮሞሽን ደግሞ ማጣት ማልፈልገው ፕሮሞሽን ነው ብዬ ነግሬሻለሁ። ደግሞ ያ ሁሉ ነገር አትርድሻለሁ እንዴት እንደሚሰራ ምናምን። አሁን ለሌላ ሰው ደግሜ እሱን መናገር አልችልም እኮ ናቲ። አሁን ከዚህ በኋላ እንዴት ነው ማምንሽ? ለሌላ ቪዲዮ እንስራ ብዬ እንዴት ነው መጥራት የምችለው? በእውነት እኔ ዛሬ የመጣሁት ማለት እንዳይደብርሽ ብዬ ነው እንጂ መምጣቱ እንደዚህ ነው ተካው። እኔ ሲጀመር ማለት ነው አሁን ልክ ነህ ጥፋተኛ ነኝ እውነት በጣም አዝኛለሁ። ግን አሁን በስነ ስርዓት እንትን ማለት አለብን። አይ በቃ አሁን እኔ ሰርቼ ምን ይችላል ፈልገው ምን አይነት ቪዲዮ ነው የምንሰራው ንገሪኝና ልጅ ቪዲዮ እንዴት መሰለህ መጀመሪያ ተረጋጋና ተረጋግቻለሁ። በነገራችን ላይ በጣም የተረጋጋሁት አልመሰለኝም። ይቅርታ የሚያደርግልኝ አልመሰለኝም። ይቅርታም አላደረኩልሽም እኮ ነገርኩሽ እኮ እስካሁን ድረስ ስለመጣንበት እኔ ዝም ብዬሽ ከመሄድ ምናምን ብዬ ነው እንጂ ማለት ነው። በጣም የሚደብር ነገር ነው ያደረግሽኝ። አንቺ ብትሆኚ እርግጠኛ ነኝ አትመጪም። እኔ ብቀጥርሽ እንደዚህ አርገሽኝ ማለት ነው። ምክንያት እኮ ከነገርከኝ በቃ ያጋጥማል ደግሞ አይደል? በጣም የምታናድጂ ሰው ነሽ። በነገራችን ላይ ደግሞ ደረቅ ነሽ። ወይ ናቲ ተው እውነት ተው። እሺ አሁን ንገሪኝና ልሂድ። ካልሆነ ልሂድ እኔ ቸኩላለሁ። ሌላ ስራ አለኝ። ሌላ ቪዲዮ እንሰራው። እንዴት ይጀመር? ቆኛ አንድ ቪዲዮ ብቻ ነው የምንሰራው። ሰው እየጠበቀ አንድ ቪዲዮ ብቻ ነው የምንሰራው። ላይክ ለአንድ ቀን ቪዲዮ ነው እንዴ የምንገናኘው? ብዙ ቪዲዮ የምንሰራው እኮ ብዙ ቪዲዮ እንዳንሰራ እኮ ምክንያት ይሁንሽ አንቺ ነሽ። የዛ ጊዜ እንደዚህ ቀደም ብለሽ ብትነግሪ ኖሮ እስካሁን ድረስ እንዴ ነው ግን አልገባኝም። ልንከራከር ነው እንዴ ጠራሽ እኮ አንተ እኮ አሁን ይቅርታ አላደርግም እያልከኝ ነው። ይቅርታ አላደርግልሽም፣ ግን የምንሰራውን ቪዲዮ ሰርቼ ልሂድ። በቃ ንገሪኝና ደግሞ ለአንድ ቀን ብቻ ስላልሆነ የምንሰራው ይቅርታ ማድረግ አለብህ። ኮኪ በጣም እያናደድሽ በእውነት እያስደበርሽኝ ነው። እሺ አሁን ይቅርታ ልታደርግልኝ ምን ታደርጊያለሽ? ይቅርታ አላደርግልሽም ነገርኩሽ እኮ። ቪዲዮ ንገሪኝና አሁን እንደዚህ ነው ብለሽ አስረድተሽ እንሂድ። የምችለው ከሆነ እሰራለሁ፣ የማልችለው ከሆነ እሄዳለሁ። ምክንያቱም ሰው እየጠበቀኝ ነው። ምን ባለው ይችላል ግን እሺ ንገሪኝ። እሺ ምን አይነት ቪዲዮ ነው ያ? ከጀርባ ምናምን እንደዚህ እንትን አድርጌ ምናምን ያልሽው ከሆነ በጣም ጊዜ ይወስዳል። እኔ ዛሬ አልችልም እሱ መስራት። እንዴት ኪዋራ አድርጌ ምናምን ያልሽው አይሆንም፣ ቦታውም አይሆንም ሲጀመር። ምን አይነት ቦታ ነው የጠራሽው? የምንገናኝበት ነው እንጂ እዛ አይደለም የምንሰራው። መናፈሻ ትጠሪኛለሽ ካልጠፋ ቦታ እኮ ለሰፈር የሚቀርበው እዚህ ነው። እዚህ መጣው
እሺ ንገሪኝና በእናትሽ ኮኪ እኔ በእውነት እንትን እየደበረኝ ነው መምጣቴንም እየደበረኝ ነው። ተረጋጋ። ቆይ ናት ውሃ ላምጣት። እየቀለድሽብኝ አይደለም የምን እየቀለድሽብኝ የምን አይደለም ደክሞሃል መሰለኝ። ሲጀምር አልደከመኝም ውሃም አልፈልግም። ንገሪኝና ልሂድ። ደግሞ ምንም የሚያስቅ ነገር የለም በነገራችን ላይ እኔ በጣም ተናድጃለሁ። ተናድጄ ደግሞ ጭራሽ ምስክረው ደግሞ ይበልጥ ነው የሚያናድደኝ። አይ እኔማ ነገሩን ለማቅለል ነው የምታደርግ። መስራት አልፈለግሽም መሰለኝ። ቢድሽ የምር አይደለም። ቆይ አይ ቢድሽ ቆይ እንዴ ተረጋጋ እንጂ ናቲ። ሲጀምር አይደለም በጣም የምር እንዴ በጣም ማካበድከው እኮ። የአንድ ቀን ቪዲዮ ብቻ አይመስልም እንትን ያልከው። የአንድ ቀን ቪዲዮ አይደለም፣ ኖርማል ቪዲዮ አይደለም፣ ፕሮሞሽን ነው። እሺ ጊዜ ነው እንዴ መናገር ያለብኝ? ፕሮሞሽን ነው። አይ ነው ግን ምን ላድርግ? አልተመቸኝም ነበር እኮ። ካልተመቸሽ እኮ ቀደም ብለሽ አልተመቸኝም፣ ማታ ደውለሽ አልተመቸኝም ማለት ይችል ነበር። ከዛ ሰዓት የሚመቸኝ መስሎኝ ነበር። ከዛ ፋይናሊ ግን አልተመቸኝም። እና አሁን ተረጋጋ፣ ቁጭ በል። እኔ አልቀመጥም። አልቀመጥም። ሌዲ አረ ቁጭ በል። ልቀቂ። ሌዲ በእውነት አይ ልቀቂ። ምን ሆነ ነው? በእውነት እያናደድሽ ነው ኮኪ። አረ ወይኔ አውቀሽ ነው የምርሽ ነው እንዴ? ኧረ እኔ አልነካሁሽም። ምን ሆነሻል ኮኪ? የምርሽ ነው? ኧረ ተይ፣ የምር እያስደነገጥሽኝ ነው ኮኪ። ኧረ ተይ። ኧረ ናቲ አውቀሽ ነው? አይደለም፣ እውነት አይደለም። መታኝ እኮ ምን ሆነ ነው? ኧረ አውቀሽ ነው ኮኪ? እሺ በቃ አይዞሽ። እሺ መተንፈስ ራሱ አቃተኝ። ይቅርታ፣ በእውነት ይቅርታ፣ አላወኩም። ይቅርታ አድርጊልኝ። እሺ ቆይ ትንሽ ልረጋጋ። ኧረ ኮኪ ምን ሆነ ነው ግን እንደዚህ በጣም እንትን እያልክ ያለኸው? እያለቀስሽ ነው እንዴ? ነው እንዴ? በጣም እኮ እንትን ያልከኝ በዛ ላይ ለምን እንደዚህ እንደምትሆን። አይ በቃ በእውነት ይቅርታ አልኩሽ። በቃ ኧረ እውነት ይቅርታ። ይቅርታም አይነት አለው የምር። ኧረ ኮኪ ምንድነው? ይቅርታ በቃ እኔ አላውቅም። ብቻ እንዴት እንደዚህ እንደምንቀጥል አላውቅም። የምርሽ ነው? እንዴት ነው እንደዚህ እንቀጥለው? ኮኪ ይቅርታ አልኩሽ እኮ በቃ አይደለም። ይቅርታም እኮ አይነት አለው። ችግሩ እኮ ጥፋቱን ወደ እኔ እያመጣሽ ነው። ሲጀምር ሰዓታችሁ በቃ በክርክር ሆነ እኮ የሚሄደው ይሄው ደመና እና እኮ በቃ ይቅርታ አልኩሽ ኮኪ። አሁን አውቀሽ ነገሩን ወደ አንቺ አድርገሽ እኔ ጥፋተኛ እያደረግሽኝ እንደሆነ ገብቶኛል። እንዴት አሁን እንዴት ነበር ጥፋተኛ ሆኜ የመጣሁት? እኔ አይደለም። መረጋጋት አለብህ። አንዳንዴ የሚታለፉ ነገሮች አሉ፣ ማለፍ አለብህ ምናምን እንጂ ሁልጊዜ እንዴት በሰላም ልንሰራ እንችላለን? እና አሁን ጥፋቱን ወደ እኔ እያደረግሽ ነው። ያንቺን ጥፋት ወደ እኔ አድርገሽ ነገሩን ለማረሳሳት እየሞከርሽ ነው። ወደ አንተ እኮ አይደለም ናቲ። ግን ሲጀመር የሆነ ነገር እኮ ሀፕን ያደርጋል። በቃ አንዳንዴ ሊመች ይችላል፣ አንዳንዴ የሆነ ነገር እና ልክ ነገሮችን ማቅለል አለብን። እና እስከመቼ እንደዚህ ልንሆን የምንችለው? እሺ አቀለልኩልሽ። ይመችሽ ማለት አይው አቀለልኩልሽ ማለት ብቻ። ለምን አሁን እኮ በነገራችን ላይ ዳመና አይው እየመሸ ነው። አንቺ ጋር እየተከራከርን ሰዓቱ እየሄደ ነው። ከዚህ በኋላ እንዴት ነው ቪዲዮ የምንሰራው? ቆይ እኮ አሁን የማን ጥፋት ነው? ስንት ሰዓት ሙሉ ነው አንተን ለማስረዳት ባለፈ ነገር ይቅርታ ተባብለናል። በቃ ይቅርታ አልኩሽ። አሁን እኮ ቪዲዮውን ብንሰራው እስካሁን ድረስ እዚህ ቁጭ ያላለ ምን ይፈልክ ስርዓት ፍራንክ ነው ካሜራ ሰላል እንዴ የምትጃጃዩ ለዩቲዩብ ቪዲዮ ነው። እኔ መጀመሪያም ጠርጥሬያለሁ በነገራችን ላይ ደስ ይበልሽ ብዬ እንጂ እኔ ፍራንክ የሚደረግ ሰው አይደለሁም። አው ከመጀመሪያም አውቄዋለሁ የሚደረግ ማለት ፍራንክ እንደሆነ አውቄያለሁ። እንዴት አይ ፍልሽ ቶሎ እንደዚህ ፍራንክ የሚደረግ ሰው አይደለም። እና ሰብስክራይብ አድርጉ ምናምን አትይም? አዎ እና ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ማድረግ እንዳትረሱ። ጀማሪ ዩቲዩበር አብራችሁ ጀማሪ ዩቲዩበር ናት። ሰብስክራይብ አድርጉ፣ ላይክ አብረን እንቀጥላለን። ቀጣይ ግን እኔ ስመጣ በከባዱ ነው የምመጣው። እንደዚህ የማን እንደሚከብደናል